ከቴዲ አፍሮ ዘፈንና ከእግዚአብሔር ቃል የቱ ይበልጣል? የቱስ ሕይወትን ይሰጣል? መልሱን ለራሳችሁ አድርጉ። ከትላንት ወዲያ የተለቀቀው ይህ የቴዲ አፍሮ ዘፈን በአንድ ቀን ከ5.5 ሚሊዮን በላይ እይታና ከ250 በላይ ላይኮችን አግኝቷል። የእግዚአብሔር ቃል ሲሆን ግን ስክሮል ታደርጋላችሁ፣ ለመስማትም ሆነ ለመናገር ትሸማቀቃላችሁ። የእግዚአብሔርን ቃል ስሰማ እጽናናለሁ፣ መንፈሴና ማንነቴ ይበረታል የምትሉት ይህንን መልእክት ለ10 ሰው ሼርና 10 ጊዜ ኮፒ ሊንክ አድርጋችሁ ኮሜንት ላይ ዘፈን አጣት ነው ብላችሁ እንድትጽፉ በጌታ ፍቅር ጠይቃችኋለሁ። የእግዚአብሔር ቃል ሲናገር ወደ ገላትያ ሰዎች ምዕራፍ 5 ከቁጥር 19 እስከ 21 እንዲህ ሲል ይናገራል። የሥጋም ሥራ የተገለጠ ነው፣ እርሱም ዝሙት፣ እርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅንያት፣ ቁጣ፣ አድመኝነት፣ መለያያት፣ መናፋቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህን የሚመስል ነው። አስቀድሜ እንዳልው እንደዚህ ያሉትን የሚያደርጉ የእግዚአብሔርን መንግስት አይወርሱም እያለ እግዚአብሔር ቃል ይናገራል። እህቶቼና ወንድሞቼ በዚህ ክፍል ላይ የተጠቀሱትን ነገሮችን የሚያደርጉት መንግስተ ሰማያትን አይወርሱም። ከነዛም ውስጥ አንዱ ምንድነው ካላችሁ ዘፋኝነት ነው። የሚዘፍነውም ዘፈንን የሚሰሙት እናንተም መንግስተ ሰማያትን አትወርሱም። ለምን ካላችሁ ዘፈንን የእግዚአብሔር ቃል አጥብቆ ይቃወማል። ስለዚህ የሚዘፍኑትም ዘፈንን የሚሰሙትም ቶሎ ብላችሁ ወደ እግዚአብሔር ተመለሱ። የእግዚአብሔርን ቃል ለመስማትና የእግዚአብሔርን ቃል ለማንበብ ጊዜ ሰጣችሁ በእግዚአብሔር ፊት ላይ በንስሐ ተመላለሱ። ኢየሱስ ክርስቶስ ይወዳችኋል። ዘፈን ኃጢአት ነው።